ሰላም ተመልካቾቼ እንዴት ቆያችሁኝ? በዚህ ቪዲዮ ላይ ይዤላችሁ የመጣሁት በመጀመሪያ ቪዲዮ ላይ እንደተከታተላችሁት ለ220 ዶሮዎች እንቁላል መጣል እስከሚጀምሩ ባለው 3 ወራት ውስጥ ምን ያክል የገንዘብ ወጪ እንደሚያስፈልጋችሁ እንደዚሁም የወጪ አይነቱንም መነሻ አድርጌ ገልጬላችኋለሁ። በዛ ቪዲዮ ላይ እንደተከታተላችሁት በ3 ወር ውስጥ የሚያስፈልጋችሁ ዶሮቻችሁ እንቁላል መጣል እስከሚጀምሩ ድረስ 105747 ብር ያስፈልጋችኋል ብያለሁ። በዚህ ቪዲዮ ላይ ደግሞ ይዤላችሁ የመጣሁት በሁለተኛ ዙር ለአንድ ወር የምታወጡትን የወጪ መጠንና አይነት እንደዚሁም በዚህ ወር ላይ ከነዚህ ከ200 ዶሮዎች ምን ያክል ገቢ ከእንቁላል ሽያጭ እንደምታገኙ እሱንም የሚገልጽ ቪዲዮ ነው ይዤላችሁ የመጣሁት። አብረን እንከታተለው። በመጀመሪያ ቪዲዮ ላይ 220 ዶሮዎችን ብዬ ነበር ያስኩላችሁ። አሁን ደግሞ 200 ዶሮዎችን ነው እንቁላል መጣል ላይ የደረሱት። እነዛ 20 ዶሮዎች በተለያየ ምክንያት ሊሞቱብን ይችላሉ። ከኛ ለምሳሌ በአያያዝ ጉድለት፣ በበሽታ እንደዚሁም በልጅነታቸው ሙቀት በመፈለግ እርስ በርስ እየተነባበሩ የሚሞቱበት ሂደት ስላለ ቢያንስ 20 ዶሮዎች ቢሞቱ እንቁላል መጣል የደረሱት 200 ዶሮ ናቸው በማለት እነሱን ይዤላችኋለሁ ማለት ነው። ይሄ በዶሮ እርባታ ላይ የሚከሰት ነገር ነው። የዶሮ ሞት የግድ በበሽታ ብቻ ላይሆን ይችላል። በራሳችን አያያዝ ጉድለት ዶሮቻችን ሊሞቱብን ይችላሉ ማለት ነው። ስለዚህ 200 ዶሮዎችን ይዤላችኋለሁ። በመጀመሪያ ወር ላይ እንቁላል መጣል በጀመሩበት ወር ላይ የሚያስፈልግ የወጪ መጠንን እንደዚሁም የወጪ አይነት እናያለን። የመጀመሪያው የመኖ ግዢ ነው የምታካሂዱት። ለነዚህ ለ200 ዶሮዎች በቀን አንድ ዶሮ 120 ግራም ትመገባለች። ያንን ስታባዙት 120 ግራም ሲባዛ ለ200 ዶሮ 24 ኪሎ ግራም በአንድ ቀን ውስጥ እነዚህ 200 ዶሮዎች ያስፈልጋቸዋል። እንደዚሁም በ30 ቀን እናባዘዋለን። 24 ኪሎ ግራም ሲባዛ ለ30 ቀን 7.2 ኩንታል ለነዚህ ለ200 ዶሮዎች ያስፈልጋል ማለት ነው። የእንቁላል ጣይ መኖ አሁን ላይ እየተሸጠ ያለው 3250 ብር ነው። ስለዚህ በ30 ቀን ያለውን መጠን እናባዛለን ማለት ነው። 3250 ብር ሲባዛ 7.2 ኩንታል እኩል ይሆናል 23400 ብር ለመኖ ወጪ ያስፈልጋቸዋል። ሌላው የወጪ አይነት የመኖ ማጓጓዣ ለትራንስፖርት የምትጠቀሙት ነው። አንድ ኩንታሉን እስከ 50 ብር ብትጭኑ እስከ 400 ብር ለማጓጓዣ ያስፈልጋቸዋል። ሌላው የክትባት ወጪ ነው። ዶሮች በየ3 ወር አንድ ጊዜ ክትባት ይወስዳሉ። ለ200 ዶሮ 600 ብር ያስፈልጋቸዋል። ሌላው ቫይታሚን ነው። በየወሩ መቅረት የሌለበት ነው። 2 ሽግ ትጠቀማላችሁ። የአንድ ሽግ ዋጋ 130 ብር ነው። አጠቃላይ 260 ብር ያስፈልጋቸዋል። ሌላው የወጪ አይነት ካልሲየም ነው። ዶሮች ካልሲየም እንደ ተጨማሪ መሰጠት ይኖርበታል። እነዚህ እንቁላል ጣይ ዶሮዎች ከተወሰነ ሳምንት በኋላ እንቁላል መጣል ከጀመሩ በኋላ የመነካከስ ባህሪ ያሳያሉ። ያንን ጋፕ ሊያደርግላቸው የሚችል ካልሲየም እንደ ተጨማሪ ትሰጣላችሁ። 2 ሽግ በአንድ ወር ውስጥ የአንድ ሽግ ዋጋ 120 ብር ነው። አጠቃላይ 240 ብር ለካልሲየም ወጪ ያስፈልጋቸዋል። ሌላው የወጪ አይነት ሰጋቱራ 2 ኩንታል ትጠቀማላችሁ። በመጀመሪያ ዙር ላይ ያደረጋችሁት አቧራ እርጥበት ሊያመጣ ስለሚችል 2 ኩንታል ብትጠቀሙ የአንድ ኩንታል ዋጋ 120 ብር ነው። አጠቃላይ 240 ብር ወጪ ያስፈልጋል። ሌላው የእንቁላል መጣያ ነው። ዶሮች እንቁላል መጣል ከመጀመራቸው ቀደም ብላችሁ የእንቁላል መጣያ ዶሮች ቤት ማስገባት የሌለባችሁም። ይሄም ካስገባችሁ እዛ ውስጥ ያድራሉ፣ ይውላሉ። ይሄ ደግሞ የሚያመጣው ችግር ምንድነው? እንቁላል መጣል የሚችሉበትን ጊዜ ያራዝማባቸዋል ማለት ነው። ስለዚህ ዶሮቻችሁ እንቁላል መጣል ልክ እንደጀመሩ የእንቁላል መጣያ ሰርታችሁ ማስገባት ይኖርባችኋል ማለት ነው። ለዚህም የእንቁላል መጣያ ለመስራት ቢያንስ 2000 ብር ወጪ ያስፈልጋችኋል። የመጨረሻው የወጪ አይነት ተጠባባቂነት የምትይዙት ወጪ ነው። እስከ 500 ብር ያስፈልጋችኋል። በዚህ በአንድ ወር ውስጥ ዶሮቻችሁ እንቁላል መጣል በጀመሩበት በመጀመሪያው ላይ አጠቃላይ የሚያስፈልጋችሁ የወጪ መጠን 27440 ብር ለነዚህ ለ200 ዶሮዎች እንቁላል መጣል በጀመሩበት በመጀመሪያ ወር ላይ 27440 ብር ያስፈልጋችኋል ማለት ነው። አሁን የምንሰራው ተመልካቾቼ ከነዚህ ከ200 ዶሮዎች በያዝነው በዚህ ወር ላይ በመጀመሪያ ወር ላይ ምን ያክል እንቁላል በ30 ቀን ውስጥ አግኝተናል የሚለውን እናያለን። በኔ መረጃ አያያዝ መሰረት ያለውን እገልጽላችኋለሁ። ከራሴ ዶሮዎች መነሻ አድርጌ ነው። የኔ ዶሮዎች እንቁላል መጣል ከጀመሩ ዛሬ ላይ 7 ወር ሆኗቸዋል። በመጀመሪያ ወር ላይ የጣሉትን በያዝኩት መረጃ መሰረት እነግራችኋለሁ። የመጀመሪያ ቀን ላይ 5 እንቁላል፣ ሁለተኛ ላይ 9 እንቁላል፣ ሶስተኛ ላይ 11 እንቁላል፣ በአምስተኛ ቀን ላይ 9 እንቁላል፣ በስድስተኛ ቀን ላይ 16 እንቁላል፣ በሰባተኛ ቀን ላይ 19 እንቁላል፣ በስምንተኛ ቀን ላይ 20 እንቁላል እንደዚህ እያሉ በ30 ቀን ውስጥ ወይም በ30 በመጨረሻው ቀን ላይ 163 እንቁላል አግኝቻለሁ ማለት ነው። ይሄ እናንተ ጋር ሊጨምር ሊቀንስ ይችላል። ስለዚህ ከ200 ዶሮዎች በ30 ቀን ውስጥ ገና እንቁላል በጀመሩበት በመጀመሪያ ወር ላይ አጠቃላይ በ30 ቀን ውስጥ ያገኛችሁት የእንቁላል መጠን 1662 እንቁላል በዚህ በ30 ቀን ውስጥ አግኝተናል እንደማለት ነው። ይሄ እንደ መነሻ ነው። የእናንተ ዶሮዎች ከዚህም በላይ ሊጨምሩም ሊቀንሱም ይችላሉ። ዋናው የእናንተ አያያዝ ይወስነዋል ማለት ነው። የቄብ እንቁላል ዋጋ አሁን ላይ እየተሸጠ ያለው 8 ብር ነው። በጣም ሳይዛቸው አነስተኛ ስለሆነ በትንሽ ብር ነው የሚሸጡት። ስለዚህ በ8 ብር ይዤላችኋለሁ። ያገኘነው በ30 ቀን ውስጥ 1662 እንቁላል ነው። በ8 ብር ስታባዙት 13296 ብር
ከነዚህ ከ200 ዶሮዎች በ30 ቀን ውስጥ ገቢ አግኝተናል ማለት ነው። 27440 ብር አወጣን። ያገኘነው ገቢ ደግሞ ስንት ነው? 13296 ብር ነው። ይሄ 13296 ብር በቀጣይ በሁለተኛ ወር በሶስተኛ ወር ላይ ጭማሪ ያሳያል። ምክንያቱም የዶሮቻችሁ በቀን ውስጥ የሚጥሉት መጠን እየጨመረ ስለሚሄድ ማለት ነው። ስለዚህ 27440 ብር ወጪ አወጣን። 13296 ብር ደግሞ ገቢ አግኝተናል። ስትቀንሱት 14144 ብር በዚህ በአንድ ወር ውስጥ ያስፈልገናል እንደማለት ነው። ስለዚህ ከመጀመሪያ ቪዲዮ ላይ እንደምረዋለን ማለት ነው። በመጀመሪያ ቪዲዮ ላይ እንደገለጽኩላችሁ እነዚህ 220 ዶሮዎች እንቁላል መጣል እስከሚጀምሩ ድረስ የሚያስፈልጋችሁ የወጪ መጠን በ3 ወር ውስጥ የምታወጡት ነው ማለት ነው። 105747 ብር ነው። በዚህ በአንድ ወር ውስጥ ደግሞ ያወጣችሁት ወጪ 14144 ብር ነው። ምክንያቱም 13296 ብር ገቢ ስላገኛችሁ አጠቃላይ ስንደምረው 119981 ብሩ በ4 ወር ውስጥ ዶሮቻችሁ እንቁላል መጣል እስከሚጀምሩና እንቁላል መጣል ከጀመሩ በመጀመሪያ ወር ላይ የምታወጡት ወይም የሚያስፈልጋችሁ የወጪ መጠን 119981 ብር ነው። ከዚህ ወር በኋላ ግን ምንድነው ሂደቱ የሚሆነው? ምንም አይነት ወጪ ሳታወጡ የራሳቸውን መኖ መሸፈን ይጀምራሉ። ከዛ ደግሞ ከተወሰነ ሳምንታት ወይም ከወራት በኋላ ደግሞ ገቢ ያገኛችሁም የራሳቸውን መኖ መሸፈን የሚጀምሩበት ጊዜ ይመጣል ማለት ነው። ስለዚህ አሰራሩ ይሄን ይመስላል ተመልካቾቼ። ከ200 ዶሮዎች 27440 ብር አውጥታችሁ 13296 ብር አግኝታችሁ አጠቃላይ ግን እንደ ወጪ የሚያስፈልጋችሁ ለነዚህ ለ200 ዶሮዎች ከሁለት ወራቸው ጀምሮ ገዝታችሁ የራሳቸውን ወጪ እስከሚሸፍኑበት ያለው ጊዜ የሚያስፈልጋችሁ የወጪ መጠን 119981 ብር ነው። ይሄ የወጪ መጠን ተመልካቾቼ ታሳቢ የምታደርጉት የቤት ክራይ የለባችሁም። የመብራት የውሃ ከራሳችሁ ጋር አካታችሁ ነው የምትይዙት ከሌላ ወጪ ጋር ማለት ነው። እንደዚሁም የሰራተኛ ወጪ አያስፈልግም ማለት ነው። ምክንያቱም አነስተኛ የዶሮ መጠን ያያዛችሁት ከሌላ ስራ ጋር አንድ ላይ ያቀናጃችሁ መስራት የምትችሉት የዶሮ መጠን ስለሆነ እንደዚህ አይነት ወጪዎች እዚህ ላይ አልተካተቱም ማለት ነው። በኔ መረጃ አያያዝና በኔ አሰራር ሁኔታ 119981 ብር ለነዚህ ለ200 ዶሮዎች ወጪ ያስፈልጋቸዋል ማለት ነው። ከዚህ በኋላ የራሳቸውን መኖ ይሸፍናሉ። የራሳችሁንም ደግሞ ገቢ እያገኛችሁ ትሄዳላችሁ ማለት ነው። በሚስተካከል ጊዜ ምን ያክል ይገኛል የሚለውን በቀጣይ መስራት እንችላለን ማለት ነው። ለዛሬ ግን የነበረኝ ቆይታ